በየቀኑ ከ80 እስከ 100 የሚደርሱ የራስ ቅላችን የፀጉር ዘሮች ስራቸውን ሙሉ በሙሉ አቁመው ወደ ዘላቂ ረፍት ይሄዳሉ። እድሜያችን 50 እና 60 ሲደርስ ደግሞ ወደ 70 በመቶ የሚሆኑት የፀጉር ዘሮቻችን ምንም አይነት ስራ ሳይሰሩ ዝም ብለው ይቀመጣሉ። ነገር ግን ማንም ያልነገራችሁ አንድ ትልቅ እውነት አለ። እነዚህ አብዛኛዎቹ የፀጉር ዘሮች የሞቱ አይደሉም። ይልቁንም እንቅልፍ ላይ ያሉ ወይም ደግሞ ያሸለቡ ናቸው። ይህ ማለት ደግሞ እነሱን ቀስቅሶ ወደ ስራ ለመመለስ አሁንም እድል አላችሁ ማለት ነው። ዛሬ የማሳያችሁ አንዳንዶቹ መፍትሄዎች በተጠቀምናቸው በ48 ሰዓታት ውስጥ ወደ ራስ ቅላችሁ አዲስ የደም ዝውውር መላክ ይጀምራሉ። ያኔ በራሳችሁ ላይ የሚሰራጭ መጠነኛ ሙቀትና በፀጉራችሁ ስር የሚሰማችሁ ትንሽ የማሳከክ ስሜት ይኖራል። ይህ የሚያሳየው መፍትሄው እየሰራ መሆኑንና የፀጉር ዘሮቻችሁ እየነቁ መሆናቸውን የሚያሳይ ነው። ውጤታማነታቸውንም ከዝቅተኛው ወደ ከፍተኛው እንደሚከተለው አዘጋጅቼላችኋለሁ። በዚህ ዝርዝር ውስጥ ደረጃ 1 ላይ የተቀመጠው መፍትሄ በአንድ የሕክምና ጥናት እንደተረጋገጠው በ90 ቀናት ውስጥ ብቻ አዳዲስ ፀጉሮችን በ34 በመቶ ይጨምራል። አሁን ላይ መስታወት ማየት ትፈሩ ይሆናል። ሻወር ከወሰዳችሁም በኋላ የሚረግፈውን ፀጉር ማየት ያስጠላችኋል። በራስ መተማመናችሁን ነጥቋችኋል። ከዚህ ሁሉ የከፋው ደግሞ ያለቀው ፀጉራችሁን ለመሸፈን ስትሉ በዚያ ላብላብ በሚል ሙቀት ኮፍያ አድርጋችሁ ትዞራላችሁ። አዎ ችግሩን እረዳችኋለሁ። ነገር ግን በጥቂት ሳምንታት ውስጥ ምንም ፀጉር ባልነበረበት ቦታ ላይ አዲስና ትናንሽ ፀጉሮች መብቀል ሲጀምሩ ብታዩስ? እጅግ በጣም ደስ የሚለው ነገር ደግሞ ይህንን ለማድረግ በዋነኝነት የምትጠቀሙት መፍትሄ ምናልባት አሁን በኩሽናችሁ ውስጥ የተቀመጠ ሊሆን ይችላል። የፀጉር ዘሮቻችሁ እንደገና ሕይወት እንዲዘሩና እንዲያቆጠቁጡ የሚያስፈልጋቸው ነገር ምን እንደሆነ እስካሁን የሞከራችሁት ሁሉ ለምን እንዳልሰራ በዚህ ቪዲዮ መጨረሻ ላይ ይገባችኋል። ስለዚህ አሁን እስካሁን እንደሰራችሁት አይነት ስህተት በድጋሚ አጠቃቀሙ እንዳትሳሳቱ ወደ መፍትሄዎች ከመሄዳችን በፊት በራስ ቅላችሁ ውስጥ ምን እየተካሄደ እንደሚገኝ በትንሹ ላስረዳችሁ። ከ50 ዓመት በኋላ ወደ ፀጉር ዘሮቹ የሚሄደው የደም ፍሰት በ40 በመቶ ያህል ይቀንሳል። በጭንቅላታችን ቆዳ ላይ ዳርማል ፖፒል የሚባል ፕሮቲን አለ። እያንዳንዱ የፀጉር ዘር የሚመገብ እድገትን የሚያነቃቃና ፀጉር በህይወት እንዲቆይ የሚያደርግ እንደ ትንሽ ሞተር አድርጋችሁ አስቡት። እሱ ከጠፋ የፀጉር ዘሮቻችሁ እየጠበቡና እየደከሙ ይመጣሉ። ስለሆነም አዲስ ፀጉር ማብቀል አይችሉም። አንዳንድ ተፈጥሯዊ መፍትሄዎች ግን የራስ ቅላችሁን በማስገደድ ጥቃቅን የደም ዝውውር እንዲመለስ ያደርጋሉ። አሁን በምነግራችሁ መፍትሄ ውስጥ ያለው ውህዶች በሰውነታችሁ ውስጥ ወደ ደም ዝውውር ምልክትነት ይቀየራሉ። ይህም የደም ዝውውር የተቋረጠባቸውን የፀጉር ዘር በሮች መልሰው ይከፍታሉ። በዚህም ምክንያት የጠፋ የፀጉር ዘሮች በሳምንት ውስጥ ከ35 እስከ 55 በመቶ የንጥረ ነገር አቅርቦታቸውን ያሻሽላሉ። ይህ ደግሞ ድርቀትንና ማሳከክን ያጠፋል። እንዲሁም የራስ ቅሉን ዳግም ህይወት እንዲዘራ ያደርጋል። የጠፋ ፀጉራችንን እንዲነቃቃ የሚያደርጉልንን መፍትሄዎች እንደሚከተለው እንመልከት። ከዛ በፊት ግን ይህንን ቪዲዮ ለብዙ ሰዎች እንዲደርስ የላይክ ምልክቷን በመጫን ጤናቸውን እንዲታደጉ የበኩላችሁን አስተዋጽኦ አድርጉ። እዚህም በተጨማሪ በቀጣይ ምን እንድሰራላችሁ እንደምትፈልጉና የት ሀገር ሆናችሁ ይህንን ቪዲዮ እንደምትከታተሉ ኮሜንት ላይ ጻፉልኝ። አሁን ቁጥር 6 ላይ ካስቀመጥነው መፍትሄ እንጀምር። የፔፐርሚንት ዘይትና አሎቬራ ጀል ቅልቅል በብዙዎች ዘንድ የሚታወቅ ቢሆንም የፔፐርሚንት ዘይት የያዘው ሜንቶል የደም ዝውውርን የሚያነቃቃው በቆዳው ላዩን ለተወሰነ ጊዜ ብቻ በመሆኑ የፀጉር መጥፋት ዋና መንስኤ የሆነውን የፀጉር ዘር ጥልቀት የመድረስ አቅሙ በጣም ደካማ ነው። በጥናት እንደተረጋገጠው ይህ መፍትሄ የፀጉር ቁጥርን በ9 በመቶ ብቻ ሊጨምር የሚችል በመሆኑ እንደ ዋና መፍትሄ ከመቁጠር ይልቅ እንደ ተጨማሪ ድጋፍ ብቻ መመልከት ተገቢ ነው። ከዚህም በላይ የፔፐርሚንት ዘይት እንደ ተቆለፈ በር የራስ ቅሉን ላዩን ብቻ የሚያስውብ እንጂ ውስጡ የተኛውን ፀጉር ዘር ለማነቃቃት አቅም የለውም። በተጨማሪም በተለይ ከ50 ዓመት በላይ ለሆናችሁ ስስ ቆዳ ላላችሁ ሰዎች የዘይቱ ብዛት የቆዳ መቃጠልና መቅላት ሊያስከትል ስለሚችል በግድ መጠቀም ከፈለጋችሁ ከ3 ጠብታ ያልበለጠ የፔፐርሚንት ዘይት ከአንድ የሾርባ ማንኪያ አሎቬራ ጋር በመቀላቀል ለ20 ደቂቃ ብቻ ተቀብታችሁ መታጠብ ይኖርባችኋል። አሁን ቁጥር 5 ላይ ወደ አስቀመጥነው ስንሄድ ይህ መፍትሄ ደግሞ የአፕል ኮምጣጤና የአብሽ ውሃ ነው። የአፕል ኮምጣጤና የአብሽ ውሃ ድብልቅ የራስ ቅልን የፒኤች
የፒኤች ሚዛን በመጠበቅና ቆሻሻን በማስወገድ የራስ ቅል ጤንነትን የሚያሻሽል ቢሆንም የፀጉር እድገትን በማፋጠን ረገድ ያለው ሚና ከ12 በመቶ አይበልጥም። የአፕል ቆምጣጤው የራስ ቅልን ሲያጸዳ፣ የአብሽ ዘር ደግሞ የቆዳ መቆጣትን ይከላከላል። ነገር ግን ውጤት ለማየት ቢያንስ ከ10 እስከ 12 ሳምንት ያለማቋረጥ መጠቀም ይጠይቃል። በአጠቃቀሙ ረገድ ብዙዎች ስህተት የሚሰሩት ኮምጣጤውን ሳይቀላቅሉት በቀጥታ በመጠቀማቸው የቆዳን ተፈጥሯዊ ቅባት ስለሚያሳጡ ነው። ትክክለኛው መንገድ አንድ የሻይ ብርጭቆ ኮምጣጤን ከ4 የሻይ ብርጭቆ ውሃ ጋር ቀላቅሎ ዘፍዝፎ በተዘጋጀው የአብሽ ውሃ በማዋሃድ ፀጉራችንን ከታጠብን በኋላ ለ2 ደቂቃ ብቻ ተጠቅሞ በውሃ ማጠብ ይጠበቅብናል። አሁን ቁጥር 4 ላይ ደርሰናል። ይህም የሳማ ዘይት ከጥቁር አዝሙድና ቁንዶ በርበሬ ጋር ቀላቅሎ መጠቀም ነው። የሳማ ዘይትና የቁንዶ በርበሬ ጥምረት የፀጉር ዘሮችን ከውስጥ ለማነቃቃት እጅግ ውጤታማ መፍትሄ ነው። ይህም ፀጉርን የሚገድለውን ዲኤች ሆርሞን በመከላከልና የራስ ቅል መቆጣትን በ33 በመቶ በመቀነስ የፀጉር እድገት እንዲኖር ምቹ ሁኔታ ይፈጥራል። በሌላ በኩል ደግሞ ቁንዶ በርበሬ እጅግ ወሳኝ ንጥረ ነገር ያለው ሲሆን የሳማውን ንጥረ ነገር በሰውነት ውስጥ የመዋጥ አቅም እስከ 2000 በመቶ ስለሚያሳድገው ንጥረ ነገሮቹ ወደ ራስ ቅል በቀጥታ እንዲደርሱ ያስችላቸዋል። ለአጠቃቀም 30 ጠብታ የሳማ ፈሳሽ ዘይትና በግማሽ ብርጭቆ ውሃ ውስጥ ጨምሮ ጥቂት የተፈጨ ቁንዶ በርበሬ በመጨመር በቀን 2 ጊዜ ከምግብ በኋላ መውሰድ ይመከራል። ይህ መፍትሄ ፀጉርን ማሳከክን በ5 ቀናት ውስጥ የማስታገስ አቅም ያለውና በጣም ርካሽ ቢሆንም የደም ግፊት መድኃኒት የሚወስዱ ሰዎች የደም ግፊት ሊቀንስ ስለሚችል ከሐኪማችሁ ጋር ማማከር ይጠበቅባቸዋል። አሁን እጅግ ወሳኝ ወደ ሆነው ቁጥር 3 ላይ ደርሰናል። ይህም የሮዝመሪና የዱባ ፍሬ ዘይት ውህድ ነው። ሮዝመሪ በውስጡ የያዛቸው ካሮሲክ እና ሮዝማሪኒክ አሲዶች የደም ዝውውርን ወደ ቆዳ ጥልቅ ክፍል በመላክ አዳዲስ የደም ስሮችን ይፈጥራሉ። የዱባ ፍሬ ዘይት ደግሞ ፀጉሩን የሚገድለውን ዲኤችቲ ሆርሞንን ይገታል። አዘገጃጀቱ 5 ጠብታ የሮዝመሪ ዘይትን ከ1 የሾርባ ማንኪያ የዱባ ፍሬ ዘይት ጋር ቀላቅሎ ከመተኛት በፊት በጣቶች ጫፍ አጣብቆ ለ4 ደቂቃ በእያንዳንዱ ክፍል ማይክሮ ማሳጅ ማድረግ ነው። ምንም እንኳን ዘይቱ የአፈር ሽታ ቢኖረውም የፀጉር ዘሮችን ከእንቅልፉ ለመቀስቀስ እጅግ ውጤታማ ነው። አሁን እጅግ ወሳኝ ወደ ሆነውና ሁለተኛ ላይ ወደ አስቀመጥነው መፍትሄ ደርሰናል። ይህም የሽንኩርት ጭማቂና የኮኮናት ወተትን በተመለከተ ነው። የሽንኩርት ጭማቂ የፀጉር ዋና መገንቢያ የሆነውን ኬራቲን ለመገንባት የሚያስፈልገውን ሰልፈር በብዛት ይዟል። የኮኮናት ወተት ደግሞ ላውሪክ አሲድ ስላለው ሰልፈሩ በቀላሉ ወደ ፀጉር ስር እንዲገባ ይረዳል። አዘገጃጀቱ አንድ መካከለኛ ነጭ ሽንኩርት ፈጭቶ በማጥለል ከሩብ ኩባያ የኮኮናት ወተት ጋር ቀላቅሎ ወዲያውኑ መቀባት ነው። ሽታ ቢኖረውም በሳምንት 2 ጊዜ ለ90 ቀናት መጠቀም በፀጉር እድገት ላይ እስከ 42% ጭማሪ ማምጣት እንደሚችል በጥናት ተረጋግጧል። አሁን ሁላችሁም በጉጉት ወደምትጠብቁት አንደኛ ደረጃ ላይ ወዳስቀመጥነው መፍትሄ ደርሰናል። ይህም አረንጓዴ ሻይ ከዝንጅብል ጋር ነው። ይህ መጠጥ የፀጉር ዘሮችን የሚያነቃቃ ኢጂሲጂ እና ጂንጀርስ ንጥረ ነገሮችን በከፍተኛ መጠን ይዟል። ኢጂሲጂ የዲኤችቲ ሆርሞንን ይከላከላል። ዝንጅብል ደግሞ የደም ስሮችን በኃይል ይከፍታል። አዘገጃጀቱ 1 ኩባያ ትኩስ አረንጓዴ ሻይ ላይ የተከተፈ ዝንጅብል ጨምሮ ለ5 ደቂቃ ማቆየት ነው። ምንም አይነት ሽታ ወይም የማቃጠል ስሜት ሳይኖረው በየቀኑ ጠዋት በባዶ ሆድ መጠጣት ስኳርና ወተት ሳይጨምሩ ለ12 ሳምንታት በተደረገ ጥናት የፀጉር ዘሮችን በ34 በመቶ እንዲነቁ አድርጓል። ውድ ተመልካቾቼ እነዚህ መፍትሄዎች የፀጉር ጤንነትን ለመመለስ የሚያስፈልጉትን የደም ዝውውርና ንጥረ ነገር አቅርቦት የሚያረጋግጡ ናቸው። ከቀላል ማሳጅ እስከ ሽንኩርት አጠቃቀም በመጨረሻም የውስጥ አመጋገብን በማጣመር መጠቀም የላቀ ውጤት ያመጣል። ቪዲዮውን በመከተል የ30 ቀን ለውጥዎን መመልከትና ጤናማ ፀጉር መገንባት መጀመር ይችላሉ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን።